ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝ መጀመሪያ ኡስታዝ አላህ ያክብርልኝ አንድ ጥያቄ ብቻ ልጠይቁት። አሁን በተደረገው የባቡር ካይር ቻሌንጅ እውነት የሰግጥ ፈምስ መስራች የሆነው የአዶናይ አሻራ የለበትም ወይ? ያ ማለት መልካም ነገሮችን አያደርግም ወይ ይሄ ልጅ? ይሄን ብቻ እንዲመልሱልኝ በሚቀሩት ቁርአን በሐላ ቃል ይዙታለው መልሱልኝ። ሲቀጥል እንደ ሀገርና የተለያየ እምነት ተከታዮች የሆናችሁ ሰዎች ሰግጥ ፈምስን የሚለውን ቃል በተለያየ መልኩ እየፈታችሁት እንደዚህ አጀንዳ ያረጋችሁት ለምን ይሆን? እውነት አዶናይ ክፉ ወጣት ሆኖ ነው ወይ? ሰግጥ ፈምስ የሚለው ቃል ምናልባት ላልገባችሁ ባላችሁ የሥራ እድል ስሩ፣ ተለወጡ፣ አትፍሩ፣ ውጡ። ማንኛውንም እምነት የምታምኑ በልባችሁ ፈጣሪያችሁን እምነታችሁን ያዙና ወደፊት ሂዱ። ስለ ሰው አታስቡ፣ ስለ ሰው አትጨነቁ። ፈጣሪ ከናንተ ጋር ነው። ቸክላችሁ ስሩ፣ ጠንክራችሁ ስሩ ነው። እባካችሁ ሙስሊሞች በአላህ ክርስቲያኖች በእግዚአብሔር ይሁንባችሁ። እባካችሁ ከልጁ ላይ ወረዱ። ኡስታዝ ከአዶናይ የተማርነው ፍቅርን ነውና እኔ በሙሉ ልቤ ወዶታለሁ፣ አከብሮታለሁ። አላህ ያክብርልኝ። ይገደል ከሚባለው ሰው ያላነሰ ነገር ያደረገ ጋጥ ወጥ ሰው ደግሞ ይሸለም ሲባል አያገባኝም ትላለህ። ኢትዮጵያ ውስጥ 3 ሚሊዮን ቲክቶክ ተጠቃሚ ነው ያለው። ቲክቶክ በአብዛኛው ዓለም ላይ ራሱ ያለው ተጠቃሚ ዳታ ቢዞት እድሜውም 20 ምናምን ነው አቨሬጅ እድሜው። ኢትዮጵያ ውስጥ ቅድም ካልኳችሁ የህዝብ ቁጥር አንፃር የቲክቶክ ተጠቃሚዎች እነዚህ 3 ሚሊዮን እነማን ሊሆኑ እንደሚችሉ ትገምታላችሁ? አብላጫው ዲቴል የሆነ ዳታ ባይኖርም ኦልሞስት ከ76% በላይ የሚሆኑት ልጆች 15 ዓመት ያልሞላቸው ልጆች ናቸው ቲክቶክ የሚጠቀሙት፣ እድሜያቸውን 18 እያሉ። ስለዚህ እነዚህ ልጆች ምረጡኝ፣ እነዚህ ልጆች በመረጡት ድምጽ መሰረት ነው የምሰጠው ካላችሁ ልጆቹ ምንም አልፈርድባቸውም። ህፃናት ናቸው። ጃጅመንታቸው ክሊር አይደለም። የፈለጉትን ሰው ሊመርጡ ይችላሉ። ሲመረጥ ግን መስፈርት ተቀምጦ ቆይ ቮት ይሄን ያህል ኳሊቲው ደግሞ ምንድነው ተብሎ ተወያይቶ ሰው ነው። ምክንያቱም እውቅና የምትሰጠው ያንተ መኪናና ነገ ጠዋት ጠጥቶ የሚጨርሰው ብር አይደለም። ዋናው ፖይንት ወደ የሚያሰጋኝ ቢሊየን ብር ስጠው ከፈለክ ማንም ሳይሰማ በአደባባይ በቲቪ የተላለፈ ወይ ቲቪ ቁም ነገር ብታስተላልፉ ጥሩ ነበር። በአደባባይ በቲቪ የተላለፈ አንስተው እውቅና መስጠት ማለት ግን ተከተሉት ማለት ነው። የኛ ህፃናት ልጆች የኛ ታናሽ ወንድሞች እህቶች ይከተሉት ብላችሁ አፕሩቫል እንደመስጠት። ስለዚህ ይሄንን ስታደርጉ ህዝብ ስለመረጠው ህዝቡን ነው መከተል ያለብን። ህዝብ ይገደል ቢል ገመድ ይዘህ ትመጣለህ? አትመጣም። ህዝብ ይሸለም ቢልም ገመድ ይዘህ እንደማትመጣው ሁሉ ይገደል ቢል ገመድ ይዘህ አትመጣም። ግፋ ቢል አላረገውም የለውበትም ትላለህ። ብትችል ታድነዋለህ። አይገደልም ልካርላችሁም ትላለህ። ካፈራ ቢያንስ ኒውትራል ሆነ ከደሙ ንጹህ ነው ብትገለላለህ ነው። እማይረባ ሰው ነው ማለት ይገደል ከሚባለው ሰው ያላነሰ ነገር ያደረገ ጋጥ ወጥ ሰው ደግሞ ይሸለም ሲባል አያገባኝም ትላለህ። ሲሆን አልሸልምም ትላለህ። አለበለዚያ ግን አድበህ ትቀመጣለህ እንጂ አላችሁ 15 ሰው ይሸልማል አሉ ቡዱ ሸልሙት አትልም። ያንተ ሚና ታዲያ ምንድነው? ኃላፊነት አለበት። ኦርጋናይዜሽን እኮ ነው፣ ድርጅት ነው። ሸላሚ እውቅና ሰጪ ትምህርት ቤት የሆነ አካል የሚባለው ለዛ ነው ኢንቲቲ ሌጋል ቦዲ እሱ ኃላፊነት አለበት። ከኋላው ማአት ሽልማት አለ ዓለም ላይ ስትኮርጁ እንኳን አብዩዝ ባታረጉት ምን አለበት? እኔ እኮ ምንም ነኝ ጋይሶልዬ እንኳን ተወለዱልን፣ መልካም ልደት ብለናል። እንግዲህ ይቅርታ ዘግይተናል፣ ቢሆንም ግን ያው ስራም ስለነበረብን ነው ታውቃላችሁ። እና በጣም እናመሰግናለን። ናፍሌቶችንም በጣም ቴንኪው።
እናመሰግናለን። እግዚአብሔር ያክብር። ከአይምሮ በላይ ነው። አላውቅም። ይህን ያሰበውም ሰው የተባረከ ይሆን። ዳኒ ሐምሌ 27 ነው 66ኛ ልጅ ያለው ሐምሌ 27 እንግዲህ ቤት መጥቶ ነበረ። ለምን እንኳን ተወለድክልን አትለኝም ያል 3 ቀን አልፎታል። ዛሬ እንደዚህ አስደንግጦኛል በእውነት። እኔ እኮ ምንም ነኝ አይገባኝም፣ ግን ይገባል ብላችሁ ስላደረጋችሁት በእውነት እግዚአብሔር በሰማይ ቤትም እዚህ በምድር ላይ እስካላችሁ ጊዜ ድረስ ዋጋችሁን ይስጣችሁ። እኔ ምንም አቅም የለኝም። ምንም በእውነት ተባረኩ፣ እድግ በሉ። በጣም እናመሰግናለን። ያው እንግዲህ ለኛ ከአባትም በላይ ኖት። ልክ እንደ ወደ እናት ፍቅር የበጎ አድራጎት ማህበር ያው አምባሳደራችን ናችሁ። ከዛም በላይ ደግሞ በተግባር አሳይታችሁናል። ለዛም ክብረት ይስጥልን። ለእርሱ ይሄ በጣም ትንሽ ነገር ነው፣ ሲያንስባችሁ ነው። ነገር ግን ያው ታውቃላችሁ ዛሬ ስንሯሯጥ ነበረ ሁላችንም። በዛ ምክንያት ነው ትንሽ ነገር የሆነችብን። እንግዲህ ላንተም ከዚህ በላይ የምታገለግልበትን እድሜ ከጤና ያድልን። እኛንም ሁላችንም ወጣቶች ደግሞ ያንተን እድሜ ይስጠን። አሜን። ከኔም በላይ ይሁን። አሜን። ቤተሰቦቻችሁም ያገባችሁም ካላችሁ ልጆች ካላችሁ እንደው በድዳችሁ ያስበላችሁ። 130 ሚሊዮን ህዝብን የሚመራ መሪ ሲሰደብ አንድ ቀን ወጥተ ዘገባ ያልሰራ ደንቆሮ ሁላ ዛሬ ወጥተ ዘገባ ትሰራ። ዩቲዩቡ ደንቆሮ መጫወቻ ነው። ፌስቡክ የደንቆሮ መጫወቻ ነው። ቲክቶኩ የደንቆሮ መጫወቻ ነው። በጣም ነው የሚያሳዝነው። እና ሰራዊት ፍቅሬ ማለት አቴንሽን ስክር መረሳት የማይፈልጉ በቃ መረሳት አይፈልጉ። ምንም ውስጥ ነው የሚገቡት። ትላንትና የህወሓትን ሽንሽን ቀሚስ ለብሰው ሲያጎበድዱ ነበረ። ምንም ችግር የለባቸውም። አሁንም አላችሁ ብልጽግና እነሱን እንደ ድግስ ትልቅ የምትጠሯቸው ሰዎች በጣም ነው የምትገርሙት። እሱ ብቻ አይደለም። ስለ ሀገራችሁ አንድ መልካም ነገር ስለ ግድቡ ወይ ስለ ኮሪደር ስለ አንድ ነገር መናገር የሚያንተራነቃችሁ ሰዎች ስለመሰገጥ አለመሰገጥ ዩቲዩብ ላይ ዘገባ ትሰራላችሁ። ምን ያህል ደንቆሮ እንደሆናችሁ ነው የምታሳፍሩት። ስለ ሀገራችሁ አንድ መልካም ነገር መዘገብ ከብዷችሁ ልጁ መሰገጥ ነው ብሎ አለ፣ ተሳካለት። በቃ ስህተት ነው ደግሞ አለና ደግሞ ጥፋት ነው ይቅርታ አድርጉልኝ ብሎ ይቅርታ ጠይቅ። እናንተ ገና ዘጋት መሰገጥ ልክ ነው ምናምን ብላችሁ ምን አይነት ደንቆሮ እንደሆናችሁ ነው የምታሳዩት። በነገራችን ላይ ስለ ሀገራችሁ አንድ ስለተሰራ መልካም ነገር መሪ 130 ሚሊዮን ህዝብን የሚመራ መሪ ሲሰደብ አንድ ቀን ወጥተ ዘገባ ያልሰራ ደንቆሮ ሁላ ዛሬ ወጥተ ዘገባ ትሰራል። ደንቆሮች ናችሁ ሁላችሁም የሰራችሁ ደንቆሮ መሀይም። በጣም ነው የምታሳፍሩት። እና ሰራዊት ፍቅሬ ምናምን እነዚህ ትላንትናም ሲያሽቋልጡ ነበር፣ ዛሬ የሚያሽቋል ነገም እንደዛው ናቸው። ምንም ትውልድ ጠፋ አልጠፋ አገኙ አጡ ዋና ከኪሳቸው አይጉደሉ። በጣም ታሳፍራላችሁ። እኛ የምንፈልገው በነገራችን ላይ ህግን መንግስትን ታከብራለህ፣ ህዝብን ታከብራለህ። አላከብርም ካልክ እንድታከብር እንድትደረግ እናደርግሃለን። ከዛ ውጪ ያንተን እውቀት ያንተን ፍልስፍና በዳቦ ብለው እዛ ውሃ ጠጣ። አዶናይ በለጠህ እንዴት አይበልጠኝም? እኔ ባይዘው የማይገባችሁ ነገር አለ። እግዚአብሔር ለቲክቶክ ትሬንድ ነው፣ ቲክቶክ ፋሽን ነው። ተረዳችሁ? የሆነ ሰው ይመጣል፣ የሆነ ሰው በደንብ እንትኑን ያስፋፋል፣ ይጫወታል፣ ማለት ጊዜውን አየሩን ሰዓቱን ይቆጣጠረዋል። ከዛ በኋላ የሆነ ሰው ሲመጣ ደግሞ ይቀየራል። በቃ እኛ የሆነ ሰዓት ላይ ለፈለፈን አፋችንን ከፈትን፣ የሆነ እይታ አገኘን። ከዛ ደግሞ እኛን የሚተካ ሰው ሲመጣ ደግሞ እኛ ገለል እንላለን። ተረዳችሁ? ወጣ እንላለን፣ ዳራችንን ይዘን እግረኛው ላይ እንራመዳለን እንጂ ገግመን ወደ አዶኒስ እንመለስ ጊዜዋ ነው ተሸቀል በደንብ። ግን ችግሩ ታዳጊ ሀገር ላይ ነን ያለ ነው። ሆይ ሆይ ብሎ ይሰቅላል ሰው። ትንሽ ስህተት ሲያገኝ ደግሞ ቅጥቅጥ ጭንቅላትን ያደርጋል። እሱ ነው የሚከብደው። ደህና ረፈዳችሁ። ከትላንት ወዲያ አርብ ዕለት አዲሱ ፊልማችን ፀሐይ በጣም በደማቅ ሁኔታ ተመርቋል እና አሁን ደግሞ በሁሉም ሲኒማ ቤቶች ለህዝብ ለእይታ ይፋ ሆኗል። የእውነት ያን ቀን በጣም ከጠበቅኩት በላይ ቆንጆ ፊድባክ ነበር የሰማሁት። እግዚአብሔር ይመስገን። የእውነቴን በጣም ነበር ብታይ ደስ ያለኝ እና አሁን ደግሞ ልጋብዛችሁ ነው እናንተን የመጣሁት። በጣም እንደምትወዱት እርግጠኛ ነኝ። ገብታችሁ ፊልማችንን እዩልን፣ ሀሳብና አስተያየታችሁንም ደግሞ ንገሩን እና
ወዳችኋለሁ። ደህና ዋሉ። ጋሽ ሰሎሞን መኪናው ስላሸነፉ በጣም ደስ ብሎኛል። ብሩክ ሪል ስቴት ያደረጋችሁት ነገር በጣም ትልቅ ነገር ነው እውነት። እናም እኔ ደግሞ ይህ መኪና እንዴት አድርጌ ነው ጋሽ ሰሎሞንን ሰርፕራይዝ ማድረጋቸው? ኦፍ ኮርስ ያውቃሉ መኪናው እንዳሸነፉ፣ ግን ደግሞ መኪናው የምንሰጥበት መንገድ በጣም በክብርና እውነት ታይቶ በማይታወቅ መንገድ መሆን አለበት ብዬ አስባለሁ። አደርገዋለሁም እና ኢንቫይት ማድረግ እፈልጋለሁ የኢትዮጵያ ታላላቅ አርቲስቶች፣ ሴሌብሪቲዎች ማለት ነው ጋሽ ሰሎሞንን የምትወዱ የምታከብሩ አክብሬ እጠራቸዋለሁ። እንግዲህ ኢንቪቴሽን ካርድ ይደርሳቸዋል በኢሜል ይሁን ወይም ደግሞ በአካል ማለት ነው። አብረን ጋሽ ሰሎሞንን ሴሌብሬት እናርጋቸው። የኢትዮጵያ እንቁ ሰው መሆናቸውን ማሳየት ይኖርብናል ጋይስ። በጣም የሰሩና ትልቅ ሰው ስለሆኑ ማለት ነው። ጠብቁ። በጣም አሪፍ የሆነ ቭሎግም አደርጋለሁ ማለት ነው። ወዳችሁ ሰመረ ባሪያው ሰሞኑን አዶናይን ለምን አልፋታ ነው? የዛ ሚስጥር ልንገራችሁ። ሰመረ ባሪያው በለመደ አፉ አዶናይን ይናገረዋል። ህዝቤ ደግሞ ለአዶናይ ያለውን ፍቅር ታውቃላችሁ። ዩቲዩብ ላይ አድማ ይመታበታል። ከዚህ በፊት በሚሊዮኖች የሚታየው ቪዲዮዎቹ 10,000 ቪው 5,000 ቪው ወላ 1,000 ቪው ያለው አለ። ገብታችሁ ማረጋገጥ ትችላላችሁ። ያ ነገር በእንጀራው እንደመጣ ቆጣሩት። ምንም ነገር እየታየለት አይደለም። ያ ነገር በጣም ያበሳጨዋል። አሁን ላይ እላፊ ንግግር ሁሉ መናገር ጀምሯል። መታሰር አለበት፣ የሚለቃቸው ቪዲዮዎች የሚያሳስሩት ነው ምናምን እላፊ ንግግሮች እየተናገረው ይገኛል። ያ ለዛም ያበቃው ነገር የዩቲዩቡ ነገር ነው፣ በእንጀራው ስለመጣበት ነው። ህዝብ ደግሞ አንዴ አዶናይን ከወደደ ወደደ ነው፣ መጥላት አይችልም። ስለዚህ ያ ነው እላችኋለሁ። ፎሎ ማድረጋችሁን አትርሱ። አጅሬን ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል። የሆነ ጊዜ ላይ ሚዲያ ላይ የነበረ ሰው ነው። ከዛ ከሆነ ጊዜ በኋላ ከሚዲያ ጠፍቶ ድጋሚ ተመልሶ ያው ቆርፍዶ የመጣ ሰው ነው። አይታችሁት ከሆነ መልኩ ሁሉ ተቀይሮ ማለት ነው። ለካ ኬዙ ሌላ ነው። ለማንኛውም አዳማ መጥቶ ነበረ። የሆነ መች ነው ቀኑ? ዛሬ ስንት ነው? አንዴ ቀኑን ሊሆንና ነገራችሁ። አዎ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያለ ያመለጠችው። እና ፌስቡክ ፔጅ ላይ ምን ብሎ ለጥፏል? ትላንትና ዕለት ማለት ነው ከውጭ ሀገር አንዱ ዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። ወኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሰከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁም? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየሁ ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቅሃለሁ፣ ደግሞ አገኘሃለሁ፣ ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። ቂጡን ሊደረግ ነው የመጣው። ማስረጃ አለኝ፣ የድምጽ ማስረጃ አለኝ፣ የምስል ፎቶ ማስረጃ አለኝ፣ ቪዲዮ ሳይቀር አለኝ። ቪዲዮ ለማንኛውም ታዩታላችሁ። ገብታችሁ ፍሬዘር ፍቃዱ ዩቲዩብ ላይ ነገ ለቀዋለሁ፣ ገብታችሁ ታዩታላችሁ። ችግር የለም፣ ምክንያቱም አሁን ሰዓቱም ስለሄደ ችግር የለም። ነገር ግን ኮሜንት ላይ እየገባችሁ አያለው። ገብቼ ስመለከት ኮሜንቶች አይዞክ፣ ዋናው አንተ መትረፍህ ነው፣ እውነት ነው፣ ጊዜው ከብዷል፣ የአዳማ ሰው አልከፋም። የአዳማ ሰው ጤነኛ ሰው ነው። ማንም ካልነካው የሚነካ ህዝብ አይደለም። የአዳማ ሰው በጣም ጤነኛ ወጉን ባህሉን የሚያከብር ህዝብ ነው። እሺ የናዝሬት ህዝብ፣ የአዳማ ህዝብ በጣም ከትንሽ እስከ ትልቅ ነው የምነግርህ። ካልመጣህበት የማይመጣ ህዝብ ነው። ከተነሳህበት ደግሞ ይገልሃል ነው የምነግርህ። ማለት ለዲኤንኤ እንኳን እንዳትመች አድርጎ ነው ሰባብሮ አጥንት የሚያቃጥልልህ። ስለዚህ ይሄ ሰውዬ የተቀደደው ነገር እዛ ጋር መጥቶ አስባችሁታል? የማይመስል ነገር ወደ አዳማ ላፕቶፕ ተልኮ ከአዲስ አበባ አልፎ ማለት ነው አዳማ ላፕቶፕ ተልኮ ከዛ እሱ ከአዲስ አበባ ላፕቶፕ ሊቀበል መጥቶ እያንዳንዷ የተናገራትን የድምጽ ቅጂ በሱ ቤት አሁን ትላንትና ወዲያው ተቀጥቅጦ አሩን በልቶ ከሄደ በኋላ አካውንት በእንትን አድርጎታል። ይሄ ምንድነው ብሎክ ምናምን አድርጎ አጠፋፍቷል በሱ ቤት። ሙሉ ማስረጃ ስለዚህ ሰው የሚናገረውን ነገር አስቀምጥላችኋለሁ። ግን ተጠንቀቁ ወንዶች፣ በሱ ዙሪያ የምትገኙ ሾው እያለ የጋበዘ ኢንተርቪው ላርጋችሁ እያለ
የማይሆን ነገር ውስጥ ሊከታችሁ ስለሚችል ይሄ ሰውዬ ግብረ ሰዶም ነው፣ ጌይ ነው። በአጭር ቋንቋ እየነገርኳችሁ ያለሁት። እንዴት አወቀ ካላችሁኝ ሙሉ ማስረጃ አለኝ። ጠብቁኝ፣ ነገ ለማንኛውም እለቅላችኋለሁ። ችግር በደንብ አሰባጥሬ እለቅላችሁና አርፋችሁ ትቀመጣላችሁ።